ሚሞሪውን ስትወስጂ ያኔ እኔ ስጠይቅሽ የነበረው ሚሞሪ አንቺ ወሰድሽን እንኳን እንደዛ እንኳን ውጭዋለሁ በልጭዋለሁ ብለሽ እንኳን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ከበጀምቶታ ፊጃለ ተምቶታ ማምቲው አከም ጅርቱ ነጋ ጅርቱ በኩመ ጅርተንቲ ነጋታ ፈያን ኬሰን ሀባየቱ አረ ከራ ደሙ ወዳ ገረም ደምታ ኤሰዲምታ ከንጀሉሞ በሊና ከሲና አገርሲሱ ታ ኤሰዲማ ሰላም የመንራ ዴቢቴ አስ ኢትዮጵያ ጅርቲ ዴሜ ከለቸዳን አርጉ ሄዳ ማላከ ጅሩ ከወጅዳው ወንዱታ ነወጅቱራ ሌትስ ጎ ሰላምን እጅ ያገኛታለሁ። ከሰላም ጋር ምን አይነት ቆይታ እንደምናደርግ አብራችሁን ቆዩ፣ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳረሱ። በአካል ፊት ለፊት ላገኛት ምን እንዳለ እንግዲህ ወደ አዲስ አበባ ከደረስኩ በኋላ ማሳውቃችሁ ይሆናል። አብረን እንጓዛለን፣ አብረን እንሄዳለን። በሰላም ያስገባል። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ አዲስ አበባ ገብተናል፣ በሰላም ገብተናል፣ ደርሰናል። ሰፈሯ እየገባው ነው። ሰላምን ለማግኘት ያለውን ነገር አብረን የምንከታተል ይሆናል። ይሄ ነው መንደሩ። ያው ያለችበትን ሰፈር መጥቀስ ስላልፈለኩ ነው። እኔ ሙሉ ኢንፎርሜሽን ምንም እንደማያመልጠኝ ታውቃላችሁ። ደርሼበት እንግዲህ ቤቷ ገብቼ አሳያችኋለሁ። ቤቷ ገብቼ ማለት ነው። እንጀራ ብላ ይሄው እየበላው ነው። ካለብዛ ላጎርስክ ነው። አረ ችግር የለውም እኔ ጎርሻለሁ። የት ነው ነገር እየበላው እኮ አይደለም። ችግር የለም እየበላው ነው። እዛ የምን እንደዚህ የለም ማለት እንደዚህ የለም። ታንተ ብዬ ነው ይሄ ሁሉ ለኔ ያዘጋጀው ይሄ ሁሉ ናንተ ያንስብሃል። እኔ ምን አድርጌ እኔ ዳሜ ቆንዶም በጣም እኮ በደለኝ ነበር። አልወሽ እኔ ያው ብዬ ነው የምበላው። እንደዚህ አይነት ስጋ ማልበላው ለዚህ አጉርስ ታሪካስ አይ ችግር ነው። ይሄን አይበልጥም ነው ጋር አንተ ብዬ ነው እኔ ምንሽ ለምን እንደሆነ እንደጠበቁት አይደለም። በጣም ያስፈራ ነበር። በቃ ደርሼ መጣሁ። ግን እንትን ለማግኘት በጣም ብዙ ነበር የገባው ታውቃለህ። አይ እኔ ራሱ ከተደበደብኩ በኋላ ብዙ ነገር አስቤ ነበር። ማን ይደበደበ? ሚሞሪውን በሳልሳስ ተደብደብኩ። እኔ አላውቅም እንዴ መጡ? አዋ እና ማን ናቸው? እኔ ማን እንደሆነ አላውቅም፣ ብቻ ተደብድቤ ነበር። እኔ እናንተ ልስማማ እንጂ እነሱን ተደብደበ ያከፈለ። አዎ ለነገሩ እዛ ሄደሽ ስሜንም አላነሳሽም። እኔ እውነቱን ነበር የፈለኩት። እውነቱ ደግሞ ሚሞሪውን አንቺ ወሰድሽው። ከኔ ጋርም የሆነ ሚስጥር ያለን ነው የመሰለው ሰው። ሚስጥርም ቢኖረን በስልክ በውስጥ ተነጋግረን ነው ማለቴ ደውዬላት አናግሬያት ነው። ብዙ ነገር ከተነጋገርን በኋላ ነው እዚህ ለምግብ የደረስነው። ምግብ ላይ የበቃ ነው ማለት ነው እንጂ እንደዛ ሁሉ አልተቀረጹም። ግን አሁን ከሰላም ጋር በጣም ፒስ ሆኛለሁ። ቤቷ አብዛኛው ነው። አዲስ አበባ ድረስ መጥቼ ይሄው ምሳ ተጋብዤ ምሳ እየበላሁ ነው። ከየመን መታለች። ሌሎች ሚስጥሮችን ያው ጠይቃታለሁ። አንዳንድ ነገር ግን ሱመያ የሚያደርግ ታውቂያለሽ። እንደዚህ አይነት ወሬ በፍጹም እንዳታወራ። ምን ነው በፍጹም እንዳታወራ። ለምን? አይ ስለማፈልግ
አሁን እናንተ ስለራሳችን ስለኛ ስላንተ ነገር እናውራ። ስለዚህ ነገር ግን እንዳታወራኝ እሺ። አይ ሱመያ ያለችበትን ነገርም ማወቅ ስለምፈልግ እንደዛ ከሆነ መነጋገር አንችልም። በቃ ስለዚህ ስለሱ ከሆነ ስለኔና ስላንተ እናውራ እሺ። አይ ስላሳሰበኝ እኮ ነው ሌላ ምናምን አስቤ አይደለም። በቃ እኔ እንደዚህ ነገር አትጠይቀኝ። ስለዚህ ጉዳይ አታሳቢ። በቃ ስለዚህ ነገር ማውራት አልፈልግም። በተረፈ ግን አንተ እንዴት ነው? አዲስ አበባ እንዴት አየኸው? አዲስ አበባ ቆንጆ ነች፣ በጣም ሰላም ነው። ለምን እንደዚህ እንዳልኩሽ ታውቂያለሽ? ሰላም ሰይድ ያለበትን ነገር ታውቂያለሽ? እኔ አሁን ስለሱ ምን አገባኝ? እኔ ስለሱ ምን አገባኝ? አሁን ስለኔ አንተ ስላንተ ብናወራ አይቀርም? አንተ ብቻ ግን አሁን እናውራ እሺ። እኛማ እያወራን ነው። በቃ አንተ ብዙ ነገር ተባብለናል። ዛሬ ደግሞ ነው ቤት የጠራው። ስለዚህ አመሰግናለሁ። ግን ስለ ደግሞ እኔ ብለህ ስለመጣህ በጣም ነው የማመሰግነው። እኔም ማግኘት ፈልጌ ነው እንጂ ያው የተከበራችሁና የተወደዳችሁ ቤተሰቦቼ ያው ፍቃዷን ጠይቄ ነው ቪዲዮ እየቀረጽኩ ያለሁት ይሄንንም ማለት ነው። ግን ምንም ነገር ማውራት አልፈልግም። ለምን እንደሆነ አላውቅም። ካሜራውን ፈርተሽ ነው? ለምን እናንተ ስንት ተገናኝተናል ማለት ነው? እሺ ስለ ካሜራ ጀርባ ተገናኝተናል። ስለ ሱመያውን ያለችበት ያው ወሬ የሚሰማው ወሬ ጥሩ ስላሉ እና ደህና ነች። ደህና ናት። ደህና ናት። በጣም ደህና ናት። በጣም ደህና ናት። እኔ ደህንነቷን ብቻ ነው የምፈልገው። በጣም ሰላም ናት። ደህና ናት። ብናስታርቃት አሁን ስለኛ ስላንተ ብናወራ አይቀልም። አሁን ምን ጨምርልክ? በቃ ምን እንደምትፈልገው በቃ ምንም ማለት ነው። በእናትህ ላኩስ። የምር ኧረ አልፈልግም። እሺ ይወጣው ቆንጆ ምግብ ነው እኔ የሰራሁት። እንዴ በፊት እኮ እናንተ ጠላት ነበርን። በጣም ነበር ማንዋደደው። አሁን ግን ለሱመያ ጥሩ ነገር ስትናገር ስለሷ መልካም ነገር ታውራ ስለሰማው ለዛ ነው አንተን መቅረብ የፈለኩት እንጂ በዛ ሰዓት እኮ እናንተ እሳትና ጭር ነበር አይደል እንዴ? እሱማ እኔም እኮ ለእኔ ራሱ እኮ ደርቤነሽ አስደብደበሽኝ ነው። አንቺ ምክንያት እኮ ተደብደብያለሁ እኔ ሚሞሪውን ስትወስጂ ያኔ እኔ ስጠይቅሽ የነበረው ሚሞሪ አንቺ መውሰድሽን እንኳን እንደዛ እንኳን ውጭዋለሁ በልጭዋለሁ ብለሽ እንኳን ማለት ነው ከሄድሽ በኋላ እሱን ያስወሰደው ብሎ እኔ ተደበደብኩ። ዱላ የደረሰው እኔ ላይ ያጋጥማል። አስበው ሳይሆን ሳታስበውና እና መቼ ነው ተመልሰሽ የምትሄጂው? እኔ እንኳን ተመልሼ መሄድ አይመስለኝም። ድንገት አሁን ለሷ ማስፈልጋት ከሆነ በሷ ነገር ላይ ልሄድ እችላለሁ እንጂ አይደለም። አሁን የመሄድ ፕሮግራም የለኝም። ለማንኛውም የተከበራችሁና የተወደዳችሁ ቤተሰቦች ብዙ እንደው የሚሰማኝ ነገር አለ። ለብቻዬ ነው የማወራችሁ። ከብዙ ስቃይ በኋላ እኔና ኡመር ደግሞ አንዱ ነን።